አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ ጋይስ? ደህና ናችሁ ወይ? ዛሬ በአዲስ ቪዲዮ መጥቻለሁኝ። የዛሬው ቪዲዮ ምናልባት አዲስ ጀማሪ ለሆኑ ዩቲዩበሮች ይጠቅማቸዋል ብዬ አስባለሁኝ ማለት ነው። ከአሁን በፊትም ብዙ እህቶቼ ጠይቃችሁኛል ማለት ነው። እርግጠኛ ነኝ ይጠቅማቸዋል ኢንሻአላህ። ወደ ቪዲዮ አሰራሩ ሄዳለሁኝ። ምንድነው የቪዲዮ ሀሳብ እንዴት ነው ላይቭ ላይ ያለ ካሜራ ስክሪን ካስት ወይም ደግሞ በኮሜንት በመንለውኛ ስክሪን ካስት ላይቭ መግባት የምንችለው ብለው የጠየቁኝ እህቶች አሉ። ብዙ ጊዜ እንደዚህ አዲስ ጀማሪ እህቶች ጋር ሄዳለሁኝና ምንድነው የሚገቡት ላይቭ በካሜራ ነው ማለት ነውና ካሜራ ክፍት አድርገው ምናምን ነገር ወይ ሰዎቹ ሲጠሯቸው ወይ ሲመጡ ምናምን ነገር የሆነ በቃ ካሜራውን ስልካቸውን ጣል ብድግ ምናምን ነገር በቃ የመሳቀቅ ምናምን ነገር ያለውኝና ለምን ስክሪን ካስት ገብታችሁ በኮሜንት ለእናንተም ለሰዓቱ አሪፍ ነው ስክሪን ካስት መግባቱ እና ለምን እንደዛ አይሻልም? ስልካችሁን ይዛችሁ እንደፈለጋችሁ መንቀሳቀስ ትችላላችሁ። ስክሪን ካስት ግቡ በመላቸው ሰዓት እንዴት ነው አገባቡን አንችልበትም ምናምን ነገር ብለውኝ ላይቭ ላይ ለማሳየት ለማስረዳት ሞክሬ ነበር። ግን ቪዲዮ እንዲሰራላችሁ ነው ምርጫ የሰጡኝ ማለት ነው። እርግጠኛ ላይ ተውታላችሁ ብዬ አስባለሁኝ። በጣም ቀላል ነው። ያው አዲስ ስለሆናችሁ ነው እንጂ ማንኛችንም ያው በዚህ ነው እንግዲህ ላይቭ ሰዓት ስንሞላ የነበረው ማለት ነው። እንዴት ላይቭ ስክሪን ካስት መግባት እንደምትችሉ ዛሬ ያሳያችኋለሁኝ ማለት ነው። የሀገሬ ልጆች ተከታተሉኝ ማለት ነው። መጀመሪያ ዩቲዩባችን ጋር እንሄዳለን ማለት ነው። ያለሁት ቻናሌ ላይ ነው። ያው በዋና ቻናሌ ነው ማሳያችሁ፣ ፕራይቬት አደርጋለሁ ኢንሻአላህ። እንግዲህ እንደምታዩት ነው። እዚች ጋር የፕላስ ምልክቷን እንነካለን ማለት ነው። እቺ መቼም አጠፋችሁም። እቺን እነካለሁኝ ማለት ነው። ቀርታ ለሸበካዬ ከዚያም እዚች ጋር የፕላስ የስክሪፕት አይነት ምልክት አለች። እሷን እንነካለን ማለት ነው። ከዚያም እዚህ ጋር ያው የምናስተካክላቸው ነገሮች አሉ። እዚህ ጋር ተምኔል እናስገባለን። እዚች ጋር ደግሞ ታይትል ያው ላይቫችን ስለምን እንደሆነ ምን አይዳይዝን ወይ እንደገባን እዚች ጋር እንጽፋለን ማለት ነው። ያው እኔ ለእናንተ ለማሳየት ስለሆነ ምንም ምጽፈው ነገር የለም። እጽፋለሁ የሆነ ነገር ወይ ሰላምታ ምናምን ነገር ማለት ነው። አሁን ተምኔል እናስገባለን ማለት ነው። እዚህ ጋር ተምኔል ማስገባት ግዴታ ነው ማለት አይደለም። ዝም ብላችሁ መግባት ትችላላችሁ። ነገር ግን ተምኔል ወሳኝ ነው ያው ዩቲዩብ ላይ ማለት ነው። ለቪዲዮም ሆነ ለላይቭም ያው ላይቭ ኮረዲ በኋላ እና ያህል እይታ ላይኖረው ይችላል። ነገር ግን ተምኔል ማስገባቱ ሞር አሪፍ ነው ማለት ነው። እኔ ተምኔል አስገባለሁኝ። ተምኔል እዚች ጋር ጀነክቼ ተምኔል አስገባለሁ ማለት ነው። እዚህ ጋር ሁለት አይነት ምርጫ አለ። እዚች ጋር ቴክ ተምኔልና አፕሎድ ተምኔል የሚል አሉ ማለት ነው። እነዚህ ቴክ ተምኔል ማለት እንትን በካሜራ ቀርጻችሁ ማስገባት ማለት ነው። የሆነ ነገር አንስታችሁ በካሜራ ፎቶ እንደማንሳት ማስገባት ነው። ይሄ ደግሞ አፕሎድ ተምኔል ማለት ያዘጋጀ ነው ወይም ደግሞ ከጋለሪያችን ፎቶ አፕሎድ አድርገን እዚች ጋር ተምኔል ማስገባት ማለት ነው። እና እኔ ያዘጋጀሁት አለ አፕሎድ ተምኔል የሚለውን እነካለሁ ማለት ነው። እዚህ ጋር እንግዲህ በፊት የተጠቀምኳቸው ናቸው እነዚህ ማለት ተምኔል ያስገባቸው ናቸው። ከነዚህ አልጠቀምም ከጋለሪ ነው ማለት ነው። ከጋለሪ ለማውረድ እዚች ጋር ማኔጅ የምትለዋን እነካለሁ ማለት ነው። እቺን ስነካ አሁን ምርጫ ይመጣልኛል ማለት ነው። ሰሌክት ሞር ሚዲያ ይላል። ቼንጅ ሴቲንግ አለ። ሰሌክት ሞር ሚዲያ ከምትለው ከጋለሪያችን እቺን እንነካለን ማለት ነው። ከዚያም እዚህ ጋር እንመርጣለን። ለማግኘት በጣም የሚቸገረው ግን እዚህ ጋር ያዘጋጀሁት አለ። ከነዚህ ከአራቱ አንዱን ልምረጥ። እቺን ልምረጣት ወይ እቺን ልምረጥ።
ለማሳየት ስለሆነ ሰላም ብቻ ልበል ብዬ ልጻፍ ማለት ነው። ይሄ እንዳለ ይሁንና አሰላሙ አለይኩም ወይም ይሻላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ ብዬ ጻፍኩኝ ማለት ነው። እዚህ ጋር ፐብሊክ የሚል አለ። ሁሌ ፐብሊክ ነው። እኔ አሁን እናንተን ለማሳየት ስለሆነ ፕራይቬት አደርገዋለሁ ማለት ነው። እናንተ ግን ፐብሊክ ላይ ነው የምታደርጉት ማለት ነው። ወይም እዚህ ጋር አንሊስት ልላርጋት እዚህ ጋር መጣታለሁ። ያው እናንተን ለማሳየት ስለሆነ ማለት ነው። እዚች ጋር ደግሞ ማለት ነው ኖ ኢትስ ኖት ሜድ ፎር ኪድስ የሚለውን እኔ መርጫለሁ። ለእናንተ ግን እንድትመርጡ ሊያዛችሁ ይችላል ማለት ነው። ዚስ ቪዲዮ ኢዝ ሴት ቱ ኖት ሜድ ፎር ኪድስ። ይሄ ምንድነው? ለህፃናት ነው ወይንስ ለአዋቂ ነው አይነት ነገር ነው። ምርጫ ነው ዞሮ ዞሮ። እኛ ግን ያው ለአዋቂ ለህፃናት በጥቅሉ ቻናሌ ህፃናት እንዳልሆነ እዚህ ጋር ምርጫ አለ። ምርጫ ለእናንተ ባዶ ሊሆን ይችላል። እኔ ግን ሁሌ ይሄን ስለምመርጥ ይሄ ማለት ነው እንደዚህ ኦን ሆኖ ነው የማገኘው ማለት ነው። ለእናንተ ግን ባዶ ከሆነ ኦን አድርጓት። ይችን ታች ኢትስ ኖት ሜድ ፎር ኪድስ ለህፃናት እንዳልተሰራ እዚህ ጋር ኦን አድርጓት ማለት ነው። ይችን ቼክ እናደርጋለን። ከዚያ ዋናው ስክሪን ካስት ስለሆነ ይሄ ያው ገስት እንትን በግሩፕ መግቢያ ነው ማለት ነው። ኮቱ ለትገዛ ዲስክሪፕሽን እዚህ ጋር የሆነ ነገር ስለ እንትናችሁ ስለ ላይቭ የሆነ ዲስክሪፕሽን መጻፍ ትችላላችሁ እዚች ጋር ማለት ነው። ዋናው ይሄ ነው እንግዲህ ስክሪን ካስት ማለት ነው። በኮሜንት ግቡ እምላችሁ ማለት ነው። ምናልባት ቪዲዮ ከየውታው ይታላችሁ ያስባለሁ ማለት ነው። በኮሜንት ግቡ ስክሪን ካስቷን ኦን አድርጓት የምላችሁ ያበናት ይችናት ማለት ነው። ይቺ ፓርት ይችን ኦን ካደረጋችኋት በስክሪን ካስት ወይም ደግሞ በኮሜንት ነው የምትገቡት ማለት ነው። እና ይችን ኦን አደርጋታለሁ ማለት ነው። ኦን ሆነች ማለት ነው። ኦኬ እታች ደግሞ ይቺ አድቫንስድ ሴቲንግ የምትለዋን ደግሞ እንነካለን። የሀገሬ ልጆች እዚህም የምናስተካክለው ነገር ስላለ ማለት ነው። ሞኒ ለሆነችው እዚህ ጋር ሁለት ምርጫ ነው የሚመጣላችሁ ማለት ነው። እኔ ኦልሬዲ አሁን ሞኒ ገና ከ15 ቀን በኋላ ነው የሚመለሰው ሄዷል እና እርግጥ ዛሬ አመቱ ነው ሞኒ ከሆነ በሆነ ምክንያት ሄዶብኛል ማለት ነው። ይችን ኦን እንደዚህ ነው የሚመጣላችሁ። ሞኒ ሆነችው ሁለት ነው። ሞኒ ሆነችው ታላችሁ ኦልሬዲ ሞኒ ላልሆናችሁ ነው የማሳየው ማለት ነው። እና አሁን ጨርሰናል። እዚህ ጋር የምናዘጋጀው ማለት ነው። ኔክስት የምትለዋን እንነካለን ማለት ነው። እዚህ ጋር ኔክስት እንነካለን። ከዚያም እዚህ ጋር ጎት ኢት የምትለዋን እንነካለን። ኦኬ ሀገሬ ልጆች ስታርት ና የምትለዋን እንነካታለን። በመካከል አቋርጦኝ ነበረ ሪካርድ ስልኬንም ሪካርድ እያደረኩ ላይቭ ላይ ስገባ ማለት ነው። እንዴት ግና ነው መልሼ የቀረጽኩት ማለት ነው። አሁን አዲስ ነው ድምጽ ማስገባው ማለት ነው። እና እንደዛ ስታርት ጎ ካልን በኋላ በዚህ መልኩ ይከፍታል ማለት ነው። አሁን ስክሪን ካስት ሆኗል ማለት ነው። የሀገሬ ልጆች አሁን የገባችሁት ስክሪን ካስት ነው። እዚህ ጋር ኮሜንታችሁ ምናምን ነገር ይመጣል ማለት ነው። ካሜራ ኦሬዲ ሀላስ ኦፍ ነው እንደምታዩት ላይ ማለት ነው። እና በዚህ መልኩ ነው እንግዲህ ስክሪን ካስት አገባብ በኮሜንት ማለት ነው። የሀገሬ ልጆች ለማታውቁ ላሳያችሁ ብዬ ነው ማለት ነው። ይሄ አሁን ስልካችሁን ይዛችሁ ስራ ብትሰሩ ብትወጡ ብትገቡ ችግር የለውም። ኮሜንት እየተከታተላችሁ በዚሁ ስልካችሁ ማለት ነው። ሰው መጣል መጣ ወይም ደግሞ በቃ ካሜራ ማንሳት መጣል ስልኩን አያስፈልግም ማለት ነው። ይዛችሁት ብትንቀሳቀሱ ለራሱ አያስታውቅም። ያኔ ያን ያህልም አትሳቀቁም ማለት ነው። የሀገሬ ልጆች በዚህ መልኩ ስክሪን ካስት መግባት ትችላላችሁ ማለት ነው። የሀገሬ ልጆች ሰዓትም ለመሙላት ይሄ ምርጥ ነው ብዬ ነው የማስበው እንደኔ ከሆነ ማለት ነው። ስክሪን ካስት መግባት ጥሩ ነው፣ ለሰዓት ቆንጆ ነው ማለት ነው። እኔ እንደዚህ ነበረ በፊት የምገባው። አንደኛ ስልኩ ራሱ እያጫወታችሁት ነው፣ ሁለተኛ ነገር ደግሞ ሰውም ይመጣል ሸር ያደርጋል እንደዚህ በኮሜንት ምናምን ነገር አለ አይደለ? እና በእንደዚህ አይነት መንገድ ነው ስክሪን ካስት መግባት የምትችሉት ማለት ነው። የሀገሬ ልጆች ስለምታውቁ አትጀማሪ ለሆናችሁ ማለት ነው። እና
ዛሬው ቪዲዮ እንግዲህ ይህን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ